አሁን ከፍዬ እወጣለሁ። እሺ ተው። ነሽ ነይ ሞገስ ሞገስ ኧረ ቶሎ በሉ እባካችሁ። ሰላም እንደምን አላችሁ ውድ ምሳሌ ድራማ ተከታታዮች። ምሳሌ ድራማ እንግዲህ ታምራቱን ማሳየቱን ቀጥሏል። የምሳሌ ድራማ ግርግር አሁንም ቢሆን እንደቀጠለ ነው። ውድ ቤተሰቦች በዛሬው ክፍል እንግዲህ በጣም አሳዛኝ የሚባል ነገር ማየት ችለናል። እረ ዳጣ ምን ሆና ነው? በመድኃኒዓለም አሪፍ ስራ ሰርታ መጨረሻ ላይ ነው ጉድ የሰራችው። ዳጣ ምን ሆና ነው ቤተሰቦች? ኧረ እኔ በቃ ዛሬ ክፍል እንግዲህ በጣም ደብሮኛል። እንደዚህ ማድረግ አልነበረባትም ዳጣ። ሞገስ እንግዲህ ከዚህ በፊት እኔ ሞገስን ማቆ በቃ በጥሩ ጭንቅላት ነበረ ሞገስን ማቆ። ዳጣንም ቢሆን እንግዲህ በጣም አስተዋይ ነች ምናምን እንደ አሪፍ ነበረ ጠብኳት፣ ግን ዳጣ ተበልታለች ዛሬ። በጣም የሚያስጠላ ሁኔታ ላይ ነው። አሁን እንግዲህ መያዛቸውን ነው። ከዚህ በኋላ እንግዲህ በምንም አይነት ታሪክ አያመልጡም። በምንም ታሪክ የሚያመልጡት አይመስለኝም። ምክንያቱም ፍለጋ ላይ ነው። የቤት አልገባም ዝና እንግዲህ የቤት አልገባም። ማህሌትም ውጭ ናት ያለችው። ይሄ ሰውዬ ደግሞ በጣም ተናዶባታል። በዳጣ ባደረገችው ነገር ላይ በጣም ተናዶበታል። አሁን እንግዲህ መያዛቸው ነው። ዳጣ እንግዲህ መጨረሻ ላይ አዲ ፈዳዳ መጨረሻ ላይ አበላሸችው። እዛ እንግዲህ ካፌው ላይ ምናምን ደምንም ብላ አሳምና ወይንም ሞገስ ከቤት እስኪወጣ ድረስ ኮንታክት አድርጋ እዛው ከሰውየው ጋር መቆየት ነበርባት። ወይንም ደግሞ በቃ የሆነ ነገር አድርጋ ከሰውየው ጋር ቆይታ ሞገስ ከቤት ከወጣ በኋላ ነው መምጣት ያለባት። ወይንም የሆነ ነገር ማድረግ ካለባት ከዛ በኋላ ነው ማድረግ የነበረባት። ግን መጨረሻ ላይ እንግዲህ አሪፍ ፈዳዳ መጨረሻውን የሚያስጠላ ፓርትን አደረገችው። አሁን እንግዲህ ይህ ሰውዬ አንደኛ በዳጣ በሰረችው ነገር ላይ በጣም ተናዶበታል። ሁለተኛ ደግሞ ስራው ስለሆነ እነሱም ሰራው እንግዲህ የተቀጠረው የዘና ሰው ነው፣ ተቀጣሪም ነው እሱ። እንግዲህ እነዛን ሞገስና ሉላን ፍለጋ ላይ የነበረ ሰው ነው። በዚህ አሁን እንግዲህ ምንም ምፈታ አይመስለኝም። ፈጣሪ እርዳቸው። እኔ በጣም አሳስቦኛል። ውድ ቤተሰቦች ሞገስ እንግዲህ በጣም ያሳዝነኛል። እኔ ደስ ብሎኝ ነበር እንግዲህ ዳጣ እንደዛ ስታረግ ምናምን ሰውየውን አባብላ ምናምን ስታረግ በቃ የሚወጣ መስሎኝ ነበር፣ ግን አልሆነም። ውድ ቤተሰቦች በቀጣዩ እንግዲህ በጣም ያሳዝናል። ቀጣዩ ፓርት እንግዲህ ምን እንደሚያሳየን ያው በቀጣዩ ክፍል አብረን የምናየው ይሆናል። ውድ ቤተሰቦች እስከዛው ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ እናም እንግዲህ ምንድነው ግርግሩ እንደቀጠለ ነው። ግርግሩ እንዲሁ ይሄ የድራማው ግርግር መቼ እንደሚቆም እኔ በጣም
አሳስቦኛል። እኔ በበኩል በጣም አሳስቦኛል ይሄ ድራማው ግርግር። ሌላኛው እንግዲህ ክፍል በዚህ ክፍል ላይ እንግዲህ በጣም የመሰጠኝ ነገር እኔም የተመቸኝ ነገር ቢሆን የቅድስት እናት ነው። ቅድስት እንግዲህ ከዚህ በፊት በጣም ስትፈልገው ስትመኘው የነበረችው ነገር አግኝታለች። አሁን እንግዲህ ከብሩኬ ጋር የነፈቃትን ነገር አድርጋለች። ለዚህ ደግሞ እንኳን ደስ አለሽ ምናምን ላት እፈልጋለሁ። በጣም ደስ ብሏታል። የምታደርገውን ድብን የምታወራቸው ነገሮችን መቆጣጠር ደስታዋን ምንም መቆጣጠር አልቻለችም እና እቺ እንግዲህ ደስ ስላላት እኔ በበኩሌ ደስ ብሎኛል። እስኪ በቅድስት ደስታ ላይ የምትደሰቱት ውድ ቤተሰቦች ይህን ቪዲዮ ላይክ እያደረጋችሁ ለቅድስት ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ምሳሌም እንግዲህ ምሳሌም ብትሆን ስትፈልገው ስትጠብቅ የነበረው ነገር ነው የሆነው ውድ ቤተሰቦች። ከዚህ በፊት እንግዲህ በተደጋጋሚ አይታችሁታል። ምሳሌ እንግዲህ እናቴ ብዬ ልጥራሽ ምናምን ነገር እያለች ነበረና ጊዜው አልደረሰም፣ ጊዜው ስደርስ ትጠሪያለሽ ምናምን እሷም እያለች ያው እንግዲህ ጊዜው ደርሶ እሷ በራሷ ፍላጎት እማዬ ብለሽ ጥሪ ምናምን ነገር ብላለች። ይህ እንግዲህ በጣም ደስ ይላል። እኔ በበኩሌ ደስ ብሎኛል። ለእናንተስ እንዴት አያችሁት? ሀሳብ አስተያየታችሁን እስኪ በድራማው ዙሪያ ላይ ያላችሁን ሀሳብ ኮመንት ላይ ያስቀምጡልኝ ውድ ቤተሰቦች። ሌላው እንግዲህ የምናነሳው ነገር ማህሌት ነገር ነው። ማህሌት ከዚህ ድራማ እኔ በጣም እያስጠላችኝ ናት ያለችው እና ከዚህ ድራማ እንደው ብትወጣ እኔ ሙዴ ነው። ምንም በቃ ድራማው ላይ በፊት እንግዲህ ድራማው ላይ ትንሽ ድምቀት ነበረች። አሁን ግን እየሆነች ያለች ሁሉም ነገር እየተበላሸባት በቃ መጨረሻው ምንድነው? ሁሌም ውድቀት ምናምን ነገር አንድም ቀን ስኬት አይታም አታውቅ። መጨረሻው እንግዲህ ይሄን በዚህ ድራማ ላይ እንግዲህ እኔ በጣም የምጠብቀው ነገር ብኖር የማህሌት መጨረሻ ለማየት ነው የጓጓሁት። እስኪ እንደኔ በጣም የተጓጓችሁ ካላችሁ የማህሌትን መጨረሻ ለማየት የጓጓችሁት ካለ ይሄን ቪዲዮ ላይክ አድርጋችሁ ጉታችሁን አሳዩልኝ ውድ ቤተሰቦች። እኔ በጣም ጓጉቻለሁ። በቃ ሁሌ በቃ እቅድ ታወጣለች፣ ግን አንድ ቀን ተሳክቶላት አያውቅም። እስቲል ነው ምንም አይነት ስኬት እያየች አይደለችም ማለት እና ከዚህ በኋላ እንግዲህ አሁን ድራማው ማለት እኛ ግርግሩ እያለቀ ያለ ይመስለኛል። ምክንያቱም ዘናሶ እንግዲህ እጀ ከፍንጅ ነው፣ እጀ ከፉ ምናምን ይዟቸዋል። ከዚህ ምንም የማምለጥ ፕሮባቢሊቲ እንግዲህ 50 በ50 ነው። ቢያመልጡ እንግዲህ እኔ ሙዴ ነው፣ ደስ ይለኛል። እነሱ እና ሞገስ ቢያመልጡ ደስ ይለኛል። ግን የማምለጥ ፕሮባቢሊቲያቸው በጣም 50 ነው። ይህን እንግዲህ በቀጣይ ክፍል ያመልጣሉ ወይስ አያመልጡም? የሆነ አዲስ ነገር ይፈጠራል፣ አብረን የምናይ ይሆናል ውድ ቤተሰቦች። እስከዛው ድረስ እንግዲህ ለዚህ ቻናል አዲስ የሆናችሁት ሰብስክራይብ ማድረጋችሁን እንዳረሱ። በቀጣዩ ክፍል እስከነገናኝ ድረስ በያላችሁ ሰላም ቆዩልኝ።